የሚሞላ ፍጥረት ነው። ሰው ሁሉ ይሞላል። ይሄ የሚንቀሳቀሰው ሰው ሁሉ ይሞላል። ባዶ የሆነ ሰው የለም። በማለዳ ይሞላል፣ በቀን ይሞላል፣ በቀትር ይሞላል፣ በምሽት ይሞላል። ባዶ የሆነ ሰው የለም። እኔና እናንተ ግን የምንሞላው ምንድነው? ኧረ ሃሌሉያ! ኧረ ሃሌሉያ! ዛሬ በመንፈስ ቅዱስ ኃይል ተሞልቶ የሚወጣ ሰው አለ። ኧረ ተነክቶ የሚወጣ ሰው አለ። የወጣ ሰው ትውልድን ያወጣል። ስለዚህ ባዶ የሚባል ሰው በዚህ ምድር ላይ ስለሌለ ሁሉም የተሞላ ፍጥረት ስለሆነ እኔና እናንተ ደግሞ የእግዚአብሔር ልጆች ስለሆነ የእግዚአብሔርን ቃልና የእግዚአብሔርን መንፈስ መሞላት የማገለግልበት ርዕስ በቃል በእግዚአብሔር ቃልና በመንፈስ ቅዱስ መሞላት። ዛሬ መንፈስ ቅዱስ ሙላት የሚያገኘው ሰው አለ። ዛሬ ተሞልቶ የሚወጣ ሰው አለ። ዘላለሙን የሚቀይር የእግዚአብሔር ክብር ይመጣል። መጽሐፍ ቅዱስን ሄዳችሁ ስትመለከቱ የእግዚአብሔር ክብር ጎላለች ማለት ነው። የአይሁድ ሰዎች አይደላችሁ? እንዴት ነው አይሁዳዊ ከቀኑ 3 ሰዓት ላይ የወይን ጠጅ የሚጠጣው? አይሁድ እኮ የሚታወቀው በ3 ሰዓት በጸሎት ነው። ኢየሱስ ያድናል። እንዴት እና ታዲያ አይሁዳዊ ካልሆነ አህዛብ የፋሲካን በዓል ያከብራል እንዴ? እንክትኛ አይሁዳዊ ነው። ታዲያ አይሁዳዊ 3 ሰዓት ላይ እንዴት ይጠጣል? ኢየሱስ ያድናል። እንግዲያው ስንገራችሁ እናንተ አይሁዳዊ ናችሁ አይደል? የብሉይ ኪዳን መጽሐፍቶቹን ታውቃላችሁ አይደል? አዎ ሲሉ ታዲያ ብሉይ ኪዳን ላይ የወይን መጽሐፍን አላነበባችሁ? በቃል የተሞላ ሰው ዛሬ በቃል መሞላት ይሁንላችሁ። አረ በቃል መሞላት ይሁንላችሁ። በቃል የተሞላው ጴጥሮስ ተነሳና አንድ ቃል ተናገረ። እንግዳውስ እኔ ትንቢት ልንገራችሁ አለ። እናንተ አይሁዳዊ ብሉይ ኪዳን መጽሐፍቶችን ጠንቅቃችሁ የምታውቁ ናችሁ። መጽሐፍ ግን ሲናገር እንዲህ ይላል፣ በስጋ ለባሽ ሁሉ ላይ ከመንፈሴ አፈሳለሁ። ዛሬ የተፈጸመው ይሄ ነው። ሰክረን አይደለም፣ መንፈስ ቅዱስ ሞልቶን ነው። እናንተ እንደምታስቡት አይደለም፣ መንፈስ አግኝቶኝ ነው። እስኪ ዛሬ በላይ ክብር በል ያገኘኛል በል ኢየሱስ ያድናል። እያችሁ በቃል የተሞላው ጴጥሮስ ተነስቶ በጉልበት ተነስቶ በስድብ እንዴት ሰከራችሁ ትሉኛላችሁ ብሎ አይደለም የሞገታቸው በእግዚአብሔር ቃል ላይ ቆሟል። ምን ብሎ ሞገታቸው ሲባል እናንተ አለ መጽሐፍ እንደሚል አለ በመጨረሻው ዘመን በስጋ ለባሽ ላይ ከመንፈሴ አፈሳለሁ ያለው ትንቢት አካለበሳ። እስኪ ዛሬ ነው የሰማሁት ትንቢት ቃል አካል ይለብሳል በለኝ። ድገሙና አካል ይለብሳል በለኝ። ኢየሱስ ያድናል። እናንተ አላቸው ደገመና ደግሞ እጅን አጋጣሚ ሲያገኝ እንዲህ ብሎ ተናገራቸው። በዩኤል መጽሐፍ ያለውን ከጠቀሰ በኋላ እናንተ ከምድር ዳርቻ በሙሉ የመጣችሁ ከሰማይ በታች የተበተናችሁ ስትመጡ ኢየሩሳሌም ላይ አንድ ወሬ እኮ ሰምታችሁ ነው የመጣችሁ። እኛ ደቀ መዛሙርቶቹ አስክሬኑን አሰረቀው። ኢየሱስ ያድናል። አስክሬኑ ምን ተብሏል? ተሰሪቋል ተብሏል። እኛ የትንሣኤ ምስክር ነን እንጂ አስክሬን ሰራቂዎች አይደለም ማለት። ስለዚህ ስሙ አለ መጽሐፍ ቅዱስ ይናገራል። መዝሙር በመጽሐፉ 16ኛው ምዕራፍ ላይ አለ ነፍሴን በሲኦል አልተውካትም፣ ቅዱሱ መበስበስን ያይ ዘንድ አልፈቀድክም። ኢየሱስ ያድናል። ስለዚህ ተነስቷል ኢየሱስ፣ ተነስቷል ኢየሱስ። መቃብሩ ባዶ ነው። ዳዊት ይሄንን ሲናገር ስለራሱ አይደለም። የዳዊት መቃብርማ እናንተ ሀገር አላላችሁ። ኢየሱስ ያድናል። ኢየሱስ ተነስቷል። ኢየሱስ ተነስቷል። ዛሬ ነገር አብሮ ይነሳል። ዛሬ ነገርሽ አብሮ ይነሳል። ጌታ በዘመናችሁ የተናገረውን የትንቢት ቃል ዛሬ በኢየሱስ እንደ እግዚአብሔር ሴት አስፈጽማለሁ። መለኮታዊ ጉብኝት ይሆንላችኋል። ጠላት ከመንገዳችሁ ላይ ይነሳል። ከልካይ ከመንገዳችሁ ላይ ይነሳል። ርጋሚዎች ከቤታችሁ ይነሳል። አንተ እየተጋ ያለውን በጾምና በጸሎት ቤቱን ትዳሩን ልጁን ሁሉን ትቶ እየተጋ ያለው መንፈስ ቅዱስ በኃይል ሲወርድ ምን እንዳሰራዋለሁ። ግን እኮ በጸሎት የተጉ ናቸው። ኢየሱስ ያድናል። አንዳንድ ጸሎቶች ከቁጥር ሳያልፉ ምሽ የእውነት ለመድፍረት እናገራለሁ። ለምን ስትሉ እግዚአብሔር የሚሰማው ጸሎት አለ፣ የማይሰማው ጸሎት አለ። የሚሰሙ ጸሎቶች አሉ፣ የማይሰሙ ጸሎቶች አሉ። እኛ ራሳችንን ስናቀርብ ሕያውና ቅዱስ መስዋዕት አድርገን ካላቀረብን መባና አስራት ስለሰጠ እኔ ከዚህ ስወጣ በጆንያ በመዳበሪያ ሞልተህ ብር ብትሰጠኝ አልቀበልህም። ለምን? ያ ብር ከየት ነው የመጣው? ምንጩ ምንድን ነው? ኢየሱስ ያድናል። ስለዚህ እግዚአብሔር የማይከብርበትን ነገር በህይወት ላይ እያደረግ ሙላኝ እያልክ አትታገል፣ አትሞላም። እጥሳለሁ እያልክም አትታገል፣ ጥሰህ አትሄድም። አዎ ትጥሳላችሁ ብለን ልናገለግል እንችላለን። ጥሶ የሚወጣ ሰው ግን እግዚአብሔርን በመተማመን የሚጠብቅ ሰው ብቻ ነው። አሜን። ኢየሱስ ያድናል። እስኪ ዛሬ በሉኝ የእግዚአብሔር ክብር በሙላት በቤቴ በህይወቴ በዘመኔ ላይ
መበስበስን ያይ ዘንድ አልተውም፣ ነፍሴንም በሲኦል አልተውም ብሎ ዳዊት ሲናገር እኮ ስለ ራሱ አይደለም እየተናገረ ያለው፣ ስለ ክርስቶስ ትንሣኤ ነው እያወራ ያለው ብሎ ሲያሳምናቸው መጽሐፍ ቅዱስን እየጠቀሰ ሲናገራቸው እንግዳውስ ምን እናርጋሉት? ኢየሱስ ያድናል። ትውልድም ወደ ቤተ ክርስቲያን ስታመጣ በጉልበት አታምጣ፣ በስሜት አታምጣ፣ በቃል አምጣ፣ ተተክሎ ይቀርባል። ኢየሱስ ያድናል። የማይሆን ፕሮሚስ አትግባላቸው። ኢየሱስ ጌታ ነው። እውነት ሲገባቸው ሁሉ ጥሎ መከተል ይጀምራል። ኢየሱስ ጌታ ነው። ስለዚህ ተናገራቸው። ምን ብሎ ነው የተናገረው ሲል እንድንበት ዘንድ እንግዳውስ ምን እናድርግ ሲል በክርስቶስ እመኑ እናንተ ልጆቻችሁ ትፈወሳላችሁ። ኢየሱስ ጌታ ነው። ከዛ ስል እኛ ላይ የወረደው ይህ ኃይል በእናንተ ላይ ይመጣል። አሜን። በ3 ደቂቃ ስብከት 3000 ሰው ወደ እግዚአብሔር መንግስት ገቢ። ኢየሱስ ያድናል። እኛ ከምድራዊ ነገር ጋር እኮ የተያያዝን እየተሰፋን እኮ ነው ክብሩን ማየት የከለከለን። ዛሬ ከምድር ግራቪቲ የሚያፋታን ክብር ያገኝ። ከምድር ግራቪቲ የሚያላቅ እይታችንን የሚቀይር። ታዲያ ምንድነው እየተሞላሽ ያለሽ? ምንድነው እየተሞላ ያለው? ሚስቶች ምንድነው እየተሞላችሁ ያላችሁ? ምንድነው እየተሞላ ያለው? ኢየሱስ ጌታ ነው። ቤታችን እንዴት ነው የምንመራው? ለባሎቻችን ያለን ሪስፔክት ምን አይነት ነው? ባሎቻችን ሲመጡ እንዴት ነው የምንቀበላቸው? ወንድስ ሚስትህን ቤት ውስጥ እንዴት ነው እያስኪያል? ልጆችን እንዴት ነው እያሳደግ ያለው? የእግዚአብሔር ክብር የሚገርማችሁ ነገር በትንሿ ነገር ላይ ነው ሊገለጥ የሚችለው። ትንሿን ድንኳናችንን መጠበቅ መቻል አለብን። አሜን። ኢየሱስ ጌታ ነው። ኢየሱስ ያድናል። ዛሬ አንዳንድ ሚስቶች ትመለሳላችሁ። አግሬሲቭ የሆነ ሰው ያለው ዛሬ እግዚአብሔር መንፈስ ባርጎ ይመልሰዋል። አሜን። ሃሌሉያ። ክብር ለመድኃኒዓለም ይሁን። ክብር ለመንፈስ ቅዱስ ብቻ ይሁን። ኢየሱስ ያድናል። ስለዚህ ይሄንን እየተናገረ ምን እናድርግ ሲል እሱ ያመጣ የሚናገረው እነሱ በቃል የተሞሉ አይሁዳውያኖች ናቸው። ስለዚህ ከብሉይ ኪዳን መጽሐፍ ያመጣና ከአዲስ ኪዳኑ ጋር ያገናኝላቸዋል። ትንቢት የተነገረው አሁን አካል ለብሶ ይኸውላችሁ በስጋ ለባሽ ሁሉ ላይ መንፈሱ ምን ብሏል? እሱ ላይ ተሞልተናል። ስለዚህ ትንቢት ምን ሆኗል? አካል ለብሷል። ቅዱሱ መበስበስን ያይ ዘንድ አትፈቅድም የተባለው ትንቢቱ ምን ሆኗል? አካል ለብሷል። ኢየሱስ ክርስቶስ ምን ሆኗል? ተነስቷል የምንለው ለዛ። አሜን። ታዲያ እኛ ምን እናርጋሉት? እንዲህ ከሆነ ምን እናርግ ሲል እኛ ላይ የወረደው ይህ ግብር ይወርድላችሁ ዘንድ ትፈልጉ ከሆነ አለ ኢየሱስ ክርስቶስን በላችሁ ላይ ሹሩታል። በእናንተም በልጆቻችሁ በዘመናችሁ እስከ ምድር ዳርቻ ወንጌልን ይዛችሁ ልትወጡ የምትችሉት ኢየሱስ ክርስቶስን የግል አዳኝ አድርጋችሁ እርሱን ይዛችሁ ስትወጡ ነው። እሺ ብሎ 3000 ሰው ወደ እግዚአብሔር መንግስት ገባ። ምዕራፍ 3 ላይ ስትሄዱ ደግሞ የሚገርማችሁ 3 ሰዓት ላይ ጸልየው ሰካራም ተብለዋል። መንፈስ ቅዱስ ወርዶባቸው 9 ሰዓት ላይ ቤተ መቅደስ ይገባሉ። አሜን። ኢየሱስ ጌታ ነው። 9 ሰዓት ቤተ መቅደስ እየሄዱ ባሉበት ቦታ ላይ የሚገርማችሁ ዘመኑን ሁሉ በሰው ትከሻ፣ ዘመኑን ሁሉ በሰው እጅ፣ ዘመኑን ሁሉ የሰው እጅ እየጠበቀ ያለ አንድ የታሰረ 40 ዓመት ሙሉ ሽባ የሆነ ያልተፈታ ዶክተር ያልፈታው ስፔሻሊስት ያልፈታው መድኃኒት የሆነው ኢየሱስ። አሜን። ዛሬ ለሚያምን ሰው መፈታት ይሆናል። ዛሬ ለሚያምን ሰው መለቀቅ ይሆናል። እግዚአብሔር ክብር በሙላት ያገኘዋል። ሃሌሉያ። ይሄንን ኃይል ተቀብለው ፖስተር ለጥፈው በሚዲያ ምናምን ሸዋሹ አይደለም የሰሩት፣ ቀጥታ ወደ ቤተ መቅደስ። ኢየሱስ ያድናል። ቤተ መቅደሱ በር ላይ ግን ለካ አንድ የታሰረ አለ፣ ዘመኑ የተበላ እንዳለ ትኩር ብሎ እንደ ልማዱ ሰው ተሸክሞት የሚያመጣው ሰው ተሸክሞት የሚወስድ የሰው እጅ እያየ የሚኖር ወደ ቤተ መቅደስ እንዳይገባ የተከለከለ ሕጋቸው አይፈቅድም። አካለ ስንኩል ቤተ መቅደስ መቆም አይፈቀድለትም። አይታችሁታል። እስራቱ አካለ ጉድለቱ ሳይንስ መጉዳቱ ሳያንስ እንደገና ሕጋቸው ደግሞ ቤተ መቅደስን አይፈቅድላቸውም። ስለዚህ ውጭ ላይ ለተቀመጠው እነሱ ሊጸልዩ እየሄዱ ምን ተሞልተው ነበረ? አያችሁ፣ የተሞላ ሰው የታሰረን ይፈታል። የተሞላ ሰው ቤት ሊገዛ በፎቅ ምናምን አይደለም። የተሞላ ሰው የታሰረን ይፈታል። እስኪ ዛሬ በለኝ፣ እሞላለሁ በለኝ፣ የታሰረውን በለኝ፣ የሚፈታ በለኝ፣ የክብር መንፈስ ያገኘኛል። ኢየሱስ ጌታ ነው። ኧረ ሃሌሉያ። ያላችሁ የሆነ ነገር ማሰባሰብ አይደለም። የመቀባታችን የመሞላታችን ዋናው ታርጌቱ ምንድነው? መጨረሻው ግቡና ዓላማ ስትል ታስሮ የተቀመጠው ልትፈታ ነው። በሚፈታ መንፈስ ልትፈታ ነው። ኢየሱስ ያድናል። ይሄንን ኃይል ታጥቆ የወጣ ጴጥሮስና ዮሐንስ ቤተ መቅደሱ ጋር ሲደርስ እንደ ልማዱ ምጽአት የሚለምን ሰው አለ። እጁን ሲዘረጋ አዩትና ትኩር ብለህ ተመልከተናል። እውነትም ብርና ወርቅ የላቸውም እንዴ? አላቸው። ዛሬ ብር ቢሰጠው ዛሬ ወርቅ ቢሰጠው ነገ አይለምንም እንዴ? ዘላለሙን የሚቀይረው ግን ሰጥቷል። ሃሌሉያ። ዛሬ ዘላለማችሁን የሚቀይር ነጋችሁን የሚቀይር አሻግራ
ሃሌሉያ! ኢየሱስ ያድናል። ኢየሱስ ጌታ ነው። ስለዚህ የሚገርማችሁ ነገር በሚገርም ሁኔታ ብርም አጥቶ አይደለም፣ ወርቅም አጥቶ አይደለም። ለ40 ዓመት ምጽዋትን ለምኗል። ከዛ ስፍራ ላይ ግን መነሳት አልቻለም። እሱ የለመነው ምጽዋት ምናልባት የሚቀበለው ሌላ ሰው ሊሆን ይችላል፣ የሚቀባበሉት ሌሎች ሊኖሩ ይችላሉ። ነገር ግን አንድ ነገር ተናገሩ። ተሞልቶ የመጣ ሰው እንዲህ አለው፣ ብርና ወርቅ የለንም፣ ያለንን ግን እንሰጥሃለን። በናዝሬቱ በኢየሱስ ስም ተነስና ተራራ። ዛሬ መነሳት ነው። ያለ ጠላት ካስቀመጠበት ትነሻለሽ። ማተኛ ካስቀመጠበት ትነሳለሽ። ያንተ ነገር የተሰወረው በመንፈስ ቅዱስ ኃይል ፈታዋል። እኔ እዚህ ስናገር የትም ይሁን ያንተ ነገር ይፈታል። እስኪ የኔ ነገር ይፈታል በለኝ። ልቀቁኝና የኔ ነገር ይፈታል በለኝ። የትም ስፍራ ተቀመጡ። ይሄ ቃል ስፍራ የማይይዘው ቦታ የማይገድበው አንዱ ጌታ የሁሉ ጌታ የሆነው ተራራ ሸለቆ የማይይዘው ዛሬ ወደ ነገራችሁ፣ ዛሬ ወደ ተያዘ ነገራችሁ፣ ዛሬ ሽባ ወደ ሆነ ነገራችሁ፣ ዛሬ ወደ ሞተ ነገራችሁ በኢየሱስ ስም ፈታው። ኢየሱስ ያድናል። ይፈታል ያንቺ ነገር። ሰላም ብዬሻለሁ። ሰላም ሆኖልሻል። ሰላም ሆኖልሻል። እረፍት ሆኖልሻል። እግዚአብሔር ክብር ያገኝሻል። ሰላምሽ ይበዛል። ሰላም ያሳጣሽን ነገር ከቤትሽ ያወጣል። እረፍት የከለከለውን ነገር ከመንገድሽ ላይ ያነሳል። ሳልፍ ቅድም መንፈስ ቅዱስ ሰላም በያታል። ሰላም ሆኖልሻል። የሰላሙ ጌታ አግኝቶሻል። የእረፍቱ ጌታ አግኝቶሻል። ራሜን በይ። ዛሬ እኮ መፈቻ ቀንሽ ነው። ዛሬ እኮ ክብር የሚያገኝበት ቀን ነው። ዛሬ ስራት የሚበጣጠስበት ቀን ነው። ዛሬ ነገርሽ የሚለቀቅበት ቀን ነው። ለዘመናት ያደከመሽበታል። ስምሽና ታሪክሽ ይቀየራል። መታወቂያሽ ይቀየራል። አይዴንቲቲሽ ይቀየራል። ሰዎች የሚያውቁበት ታሪክ ይገለበጣል። ሰዎች የሚያውቁት ታሪክ ዛሬ ተገለበጠ። ዛሬ ተንሳኤው መንፈስ ዘሽቶች። ዛሬ ሰዎች በሚፈልጉት መንደር ላይ አትገኝም። ሰዎች ባሉሽ መንደር ላይ አትገኝም። አምላኬ ባለሽ መንደር ላይ እኔ ፋይል ሲዘጋ ያለው የሚዘጋ ፋይል ያለው አሜን በይኛ። ጌታ እኮ የሚዘጋው ነው የምልሽ። የሚዘጋ ፋይል ያለው ጠላት የከፈተው ፋይል አምላኬ እግዚአብሔር እኔ ዘጋለሁ ይላል። ፓስተር የፕሮግራማችሁ እንዴት ነው? ከቃል በኋላ የሚጸለይ ከሆነ ያልገባኝ ኢየሱስ ጌታ መንፈስ ቅዱስ እንደመራኝ ልበድል ፍቀዱልኝ። ኢየሱስ ጌታ አረ ሃሌሉያ። ይኸውልሽ የሚፈታ ነገር አለ፣ የተያዘ ነገር አለ፣ በኃያላን እጅ የተያዘ አለ፣ በብርቱ እጅ የተያዘ አለ። እግዚአብሔር እኔ አለ እኔ ክሱን ወስጄዋለሁ አለ። አሜን። ኢየሱስ ጌታ በኃያላን የተያዘ ያንቺ ነገር ይለቀቃል። ለምን ሲል እግዚአብሔር እኔ ስሟን እቀይረዋለሁ አለ። መታወቂያውን እቀይራለሁ አለ። ያዕቆብ እኮ ቃል ነበረው፣ ግን የመጣበት መንገድ ተሽሎክልኮ ነበረ። ዋጋ ግን 21 ዓመት አስከፈለው። ቃል ነበረሽ፣ ግን የመጣሽባቸው መንገዶች አሉ። የመጣሽባቸው መንገዶች ገባሻል? ሰለሜ ላባላላ ተሳመ። ዛሬ ግን ጌታ እንዲህ ባያት ይለኛል፣ ኪዳኔን እፈጽማለሁ። የተያዘ ነገሩን እኔ እፈታለሁ። በእውነት የተያዘ ነገር አያለሁ። አሜን። የተያዘ አንደኛ ፋይናንስ፣ ሁለተኛ ጤና፣ ሶስተኛ በቤተሰብ ደረጃ እግዚአብሔር የተበተነውን ያንቺን ነገር እኔ ሰበስባለሁ። የተበተነ ፈንዲሻ ቆሎ ታውቃለች? አንዱ አርሶ አደር ፈንዲሻ ቆሎ ገዛና ቤት ወስዶ ሚስቱን ቁይልኝ አላት። አጅሪት ሚስት ሆዬ አላየችም፣ እሱም አላወቀም። በቆሎ ብሎ ይዞላት ሄደውና ብረንጠር ላይ ስትጥደው ብትንትና አይ እብድ ገዝቼ ሚስቴን አሳበድኳታል። ይሄኛው ሲፈነዳ ልትለቅሞ ስትሄድ ያለኛው ሲወድቅ ያለኛው ምጣዱ ባዶ ቀረና ምንድነው እብድ ገዝቼ ሚስቴን አሳበድኳታል። ኢየሱስ ጌታ ነው። ኧረ ሃሌሉያ። ልክ እንደዛ ብትን ያለውን ስብስብ ከዛ ክሱን እግዚአብሔር ሲቀበለው፣ ሙግትሽን እግዚአብሔር ሲቀበለው፣ ከዛ ሰላም ይሆንልሻል፣ ረፍት ይሆንልሻል። እኔ ሟገትልሻል፣ እኔ ተቀብየዋል። እሱ ከያዘው ተይውሽን ሙግቱ በእግዚአብሔር እጅ። እኔ ፈርዳለሁ፣ እኔ መንገድ ጎዳናሽን አቀናለሁ፣ ታሪክሽን ስምሽን እቀይራለሁ። ከዚህ ቀን ጀምሮ እዚህ ቃል ሲወጣ እዛ ያንቺን አስሮ የያዘ ሰው ይፈታል፣ ይለቀዋል። ኢየሱስ ያድናል። ኢየሱስ ጌታ ነው። ክብር ይሁን ለመድኃኒዓለም፣ ክብር ይሁን ለመንፈስ ቅዱስ። ሃሌሉያ። እኔ መጽሐፍ ቅዱስን መሰረት አድርጌ ነው የምናገረው። ይሄን ሐዋርያት ሥራ ምዕራፍን ስትመለከቱ ምዕራፍ 3 ላይ ሄዳችሁ ስታዩ 40 ዓመት ሙሉ ታሪኩ የተከራተተ አይ ቲንክ ሶ የ40 ዓመት ታሪክ ነው ያንቺን ያወራው ይችላል። እሺ እግዚአብሔር ነገርሽን የሚፈታው ነው ነገር። እሺ 40 ዓመት እሺ ተፈቷል ዛሬ
ተለቋል። ጎዳናሽ ቀጥቷል። ግን እግዚአብሔር ጋር ተጣበቂ፣ ከልዑሉ ጋር ተጣበቂ። ሰለማይ ተዩ። እግዚአብሔር ይከብራል፣ እግዚአብሔር ይነግሳል። ለቀረልሽ ዘመን እግዚአብሔርን ያከብራታለሁ ይላል። የፊቴን ብርሃን አበራላታለሁ። ለዚህ ቤትሽን እግዚአብሔር ለጸሎት መሰዊያ አድርጊ። እግዚአብሔር ክብሩን ይገልጣል። ኢየሱስ ጌታ። ስለዚህ 40 ዓመት ሙሉ ሽባ የሆነ በሰው ትከሻ የሚመላለሰው ነው ጌታ መጣ። በማመጣ ስትሉ በእነ ጴጥሮስ መጣ። ከዛ ብርና ወርቅ የለንም አሉ። ያለንን ግን እንሰጥሃለን አሉ። ያለው ግን ዘላለሙን የሚቀይር ወደ ተከለከለበት ቦታ ዘሎ የሚያስገባ ዛሬ ወደ ተከለከላችሁበት ዘላችሁ ጠላት የከለከለው የእናንተ ነገር ዛሬ እኮ ዘላችሁ መግባት ኢየሱስ ያድናል። ሕጋቸው አይፈቅድም፣ ስርዓቱ አይፈቅድም። ሽባ ሰው ቤተ መቅደስ መግባት አይችልም። ጴጥሮስ ምንድን ነው ያለው? ትኩር ብሎ ካየው በኋላ ትኩር ብለህ ተመልከተኝ። እግዚአብሔር ቤት ላይ ትኩረት ያስፈልጋል። በውጣ ወጣ ገባ ሆንና ኦፍ አይደለም። እግዚአብሔር ቤት ላይ በትኩረት ስትሆን ትኩረት የሰጠኸው ጌታ ነገር ግን ይሰራልሃል። ስለዚህ እሱ ትኩረቱ እጁ ላይ ነው። ሳንቲም ነው እሱ የሚፈልገው፣ ጨለማ እሱ የሚፈልገው፣ ነገውን የማይቀይር ነገር ነው እሱ የሚፈልገው እጁ። ስለዚህ ምን አለ? እጅህን ተውና ትኩር ብለህ ተመልከተናል። በአይኔ በእይታ ዛሬ የሚቀየር ነገር አለ። እይታህን እቀይረዋለሁ፣ ዘላለም ግን እቀይረዋለሁ። ወደ ተከለከልክበት ስፍራ ትገባለህ አለ። ኢየሱስ ያድናል። ከዛ በኋላ ምን አደረገ ሲባል ጴጥሮስም እንዲህ አለው፣ በናዝሬቱ በኢየሱስ ክርስቶስ ተነስና ተመላለስ። ምንድን ነው የያዛችሁት? አለኝ የምትሉት ነገር ምንድን ነው? ሁሉም እንደ መጎናጸፊያ ይጠቀለላል። ከዛስ ይቀራል። ኢየሱስ ያድናል። አሜን። ስለዚህ ጴጥሮስ አለኝ ያለው ብሩን አይደለም፣ አለኝ ያለው ወርቁን አይደለም፣ አለኝ እይልኝ ያለው ኢየሱስ። ዛሬ ኢየሱስን ማሳየት ይሆናል። ዛሬ ነገራችንን አይደለም፣ ዘራችንን አይደለም፣ የሆነ ወረቀታችን ዶክተር ማስተር ተውት። እሱ ምድር የሚቀር ኢየሱስ ያድናል። ጴጥሮስ ግን ምን አለ? ያለኝን እሰጥሃለሁ። ያለህ ግን ዘላለም ግን ይቀይራል፣ ነገርህን ይቀይራል፣ ገደብን ከፊት ያነሳል። ወደ ተከለከልከው ዘለ ትገባለህ። በናዝሬቱ በኢየሱስ ስም ተነስና ተመላለስ። ሰውየው አምኗል። እንዲ አላመነም እኮ ዘሎ ቆሞ እኮ ነው አይቶ ቼክ አድርጎ እኮ ነው ሰውየው ያመነው። ኢየሱስ ያድናል። አንዳንዶቻችሁ ወጥታችሁ ታምናላችሁ፣ እግዚአብሔር ሰርቶ ያሳምናችኋል። ኢየሱስ ጌታ ነው። ስለዚህ ለምን ስትባል በዛ 40 ዓመት ባለው ሰው ትውልድን ጌታ ሊጠራ ፈልጓል። አሜን። አንዳንድ ሰዎች የሆነ ቦታ ላይ ሲገቡ አትውቀሷቸው፣ አንፍረድባቸው። የእውነት ነው ብላችሁ እንደክማለን እንዘላለን። በደከምንበት በዛልንበት ቦታ ግን የሚሰራ በቃ ደከምኩ ስትል አለው የሚል ጌታ አቃተኝ ስትይ ልጄ እኔ ከጎንሽ ነኝ መራመድ በእኔ ግን ትራመጃለሽ። ኢየሱስ ያድናል። በደከመ ሰው ላይ ድንጋይ አናንሳ። በደከመ ሰው አለማድከሞት ሲመጣ ቤተክርስቲያን ደግሞ አናባራቸው፣ እንቀበላቸው። ያ የጠፋው ልጁ ሲመጣ አባት እንዴት አድርጎ እንደተቀበለው ታውቃላችሁ? ሩጦ ከመንገድ ከሩቅ ነው የተቀበለው። ለምን ሲል ወርቁ ብሩ ሁሉ ነገር ያለው ለምን እንደው ታውቃላችሁ? አለማድከሞት ያለስ ደግሞ የመጡትን የምንቀበልበት ጸጋ። አሜን አሜን። ኢየሱስ ያድናል። ምንድነው እየተሞላችሁ ያለው? ምንድነው እየተሞላን ያለ ነው? ማለት ላይ የሚሞላ ምንድነው? ቀን ላይ የሚሞላ ምንድነው? ለሌታችን ላይ የሚሞላ ምንድነው? ዛሬ እግዚአብሔር ቃል አሜን። አረ እግዚአብሔር መንፈስ ይሙላ። አረ ዛሬ መሞላት ይሁንልን። የተሞላ ሰው የታሰረን ሰው ያስፈልጋል። የእግዚአብሔርን ቃል የተሞላ የእግዚአብሔርን መንፈስ የተሞላ ጴጥሮስ የታሰረውን ፈታ። እዛ እኮ ካህን የለም እንደ ቤተ መቅደሱን የሚያጥን ካህን የለም እንደ ጨቅ አለ እኮ። የሚገርማችሁ ግን የሚፈታ መንፈስ አያችሁ። ከሰማይ በታች ብዙ አይሁዳውያን በጸሎት የሚተጉ አሉ። መንፈስ ግን የወረደው በልብ አንድነት። የልብ አንድነት በሌለበት የእግዚአብሔር ቃል የእግዚአብሔር መንፈስ አይሰራም። ኢየሱስ ያድናል። ክብር ለጌታ ይሁን። ይሄ ከሆነ በኋላ ዘሎ ከቆመ በኋላ ተደስቶ እየተረማመደ ባለበት ስፍራ ላይ የሚገርማችሁ ትኩረት ሁሉ ወደ ማን ሆነ ሲባል ወደ ዮሐንስና ወደ ጴጥሮስ። ከዛ ጴጥሮስ አሁንም ቆም ማለት እናንተ አላችሁ ትኩረታችሁ ሁሉ እኛ ላይ የምታደርጉት ይሄ እኮ በእኛ አቅም በእኛ ጉልበት በእኛ ምናምን በእኛ ስልክ በእኛ ምንም አይደለም ማለት የተፈጸመ አለ በመስቀል ላይ የተፈጸመ በኢየሱስ ክርስቶስ ስም እኮ ነው ይሄ የሆነው። እኛማ በአንተ ስም መስሎን ነበረ፣ በእናንተ ኃይል መስሎን ነበረ። እንግዳውስ ምዕራፍ 4 ላይ ይሄ የሆነው ድንቅና ተአምራት በእናንተ ካልሆነ በኢየሱስ ክርስቶስ በስሙ ኃይል ከሆነ እናንተን ትተናችኋል። በዚህ ስም ግን ዳግመኛ ምን እንዳትናገር። እነ ጴጥሮስ ምን አሉ? እግዚአብሔርን ከመስማት ይልቅ ሰውን ልንሰማ አይገባም።
የኛ ብቻ አይደለም። ዘላለም የቤተ ክርስቲያን መልእክት ምንድነው ሲባል ኢየሱስን ሰጥቶ መኖር። ኢየሱስ ያድናል። ኢየሱስ ጌታ ነው። ከሰማይ በታች እንድንበት ዘንድ የተሰጠን ምንድነው? ስም ነው። የቤተ ክርስቲያን የመጀመሪያው የመጨረሻው ተልእኮ ምንድነው? ኢየሱስ ክርስቶስን በወልድ መንገር። ኢየሱስ ያድናል። ስለዚህ ከሰማይ በታች የተሰጠን ይሄንን ስም አለ። እናንተ ካህናት ተሰብስባችሁ 3 ቀን ስብሰባ አድርጋችሁ ብትመጡም ማለት እኛ ግን እናንተ ልንሰማ አይገባንም። የምንሰማው ማን አለ ነው? አምላክ አለ። አንደራደር። እስኪ ነው ያልደራደር ነው። ዛሬ አፍ የሚያስዙ ብዙ ነገሮች አሉ። እንድንደራደር የሚያደርጉ ብዙ ክፍተቶች አሉ። ድህነትን አይቶ የሆነ ጎዶሎ ነገርን አይቶ መጥቶ ጠላት እንድትደራደር ያደርጋል። ዛሬ ግን በኢየሱስ ለጽድቁ መቆም ይሆናል። ለክብሩ መቆም ይሆናል። ሁሉን በሚያስችል በክርስቶስ ምን ነው ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። አያችሁ፣ ሁሉን የሚያስችል ኃይል አለ። ሁሉን የሚያስችል ኃይል አለ። በዚህ ምድር ላይ መከራ የለም ብለን አንሰብካችሁ፣ ችግር የለም ብለን አንሰብካችሁ። ችግር አለ፣ መከራ አለ። ሁሉን የሚያስችል ግን የእግዚአብሔር ኃይል አለ። አሜን በለኝ። ልቀቁኝና አሜን። ዛሬ ከመከራ በላይ የሚያራምድ የእግዚአብሔር እጅ አለ። ከችግር በላይ የሚያራምድ የእግዚአብሔር ክብር አለ። ሃሌሉያ። ማለቃችንም ሰዓት እያለቀ ነው። ጸልያለሁ። ኢየሱስ ጌታ ነው። ቃሉን ልሰብስብና ኢየሱስ ጌታ ነው። ክብር ለጌታ ለኢየሱስ ክርስቶስ ብቻ ነው። ስለዚህ ምንድነው ሲል በዚህ ስም እናንተ መስላችሁ እናንተ ልንይዛችሁ ነበር የመጣው። ነገር ግን ከእናንተ ይሄ ነገር ካልሆነ የዚህ የስሙን ባለቤት የዚህን ሰው ደንበኛ ላይ እንዳታመጡ፣ በዚህ ስም እንዳታስተምሩ፣ እንዳትናገሩ፣ እንዳታወሩ እናንተን አንሰማም። እኛ የምንሰማው ጌታ አለ። ይሄንን ብለው የሚገርማችሁ ነገር ወደ ቤት ከሄዱ በኋላ ምን ይሻለናል እያሉ አልፈሩ። ኢየሱስ ጌታ ነው። የሚያስቆሙ እኮ ነው። አዋጅን ያወጣው እኮ ዝም ብሎ ሰው መሰላችሁ? የካህናት አለቆች እኮ ነው። ሸንጎ ፊት ያቀርቧቸው እኮ ነው። ፍርድ ፊት እኮ ሊያቆማቸው እኮ ነው ይሄን ነገር ካደረጉ። ስለዚህ እነሱ ምንድነው የመለሱት? አንሰማችሁም፣ እኛ የምንሰማው እግዚአብሔር ነው ብለው ጥሰው ከወጡ በኋላ ግን እልፍኛቸውን ዘጉ። ጌታ ሆይ ወዴት ነህ? አባ ወዴት ነህ? አሁን ውጊያው ከኛ ጋር አይደለም ከስሜ ጋር። አሁን ወደ ምናቸው ተመልከታል? ወደ ዛቻቸው ተመልከት ሲል መንፈስ ቅዱስ እንደገና ምን አለባቸው? ሞላባቸው። ቃሉን በግልጠት ምን ማለት ጀመሩ? መናገር ጀመሩ። የተሞላ ሰው ቃሉን በግልጠት ይናገራል። የተሞላ ሰው ተሞልቶ የመጣውን መንፈስ ይለየዋል። ኢየሱስ ያድናል። ኢየሱስ ጌታ ነው። ይኸውላችሁ የተሞላ ሰው ተሞልቶ የመጣውን መንፈስ ያውቃል። ምዕራፍ 5 ላይ እጅግ ካልተናገረ ወደ ጸሎት እገባለሁና ስደት ነበረ። ይሄ የእግዚአብሔር ኃይል በጣም ሪቫይቫሉ እየበዛ ሲመጣ ለትውልድ ምንድነው አይሁድ ምድር ላይ እዛ ኢየሩሳሌም ላይ በጣም ስደት ነበረ። ስደቱ እየበዛ ሲመጣ አንዳንድ ሰው ከቤት መባረሩ አይቀርም። ልክ በወንጌል ተሰዳችሁ የወጣችሁ ሰዎች አላችሁ፣ ከቤት የተባረራችሁ ሰዎች አላችሁ፣ የሆነ ጫካ ላይ መንገድ ላይ ነው። ልክ እንደዛ ስደቱ ሲበዛ የሚገርማችሁ ነገር ሁሉም ወዴት ነው የሚመጡት? ወደ ቤተ ክርስቲያን ይመጡ ነበር። ከዛ ሲል ያላቸውን ነገር ሁሉ አምጥተው ሐዋርያቱ እግር ስር ያስቀምጡ ነበር ይላል። ኢየሱስ ጌታ ነው። እና አናንያና ስባራ ግን የሚገርማችሁ ነገር መሬታቸውን ሸጡ ይላል። መሬታቸውን ከሸጡ በኋላ ግማሹን ቤት ከፍለው ግማሹን ይዘው ወዴት መጡ ይላል? ወደ ቤተ መቅደሱ ጋር መጡ። ወደ ሐዋርያቶቹ ጋር ይዘው መጡ። ጴጥሮስ መንፈስ ቅዱስን ተሞልቶ ምን ተሞልቶ? እነሱ እኮ በስውር ነው ያደረጉት እኮ። ቤታቸው ውስጥ እኮ ነው መሬቱን ሽጠው ብሩን ከፍለው አስቀምጠው የመጡት። ቤታቸው ውስጥ እኮ ነው ቀንሰው ነው የመጡት። እሱ ገና አናንያ ሲገባ ምን አየ? በመንፈስ ቅዱስ ተሞልቶ ጴጥሮስን ትኩር ብሎ ተመለከተውና ይሄን ክፉ ሐሳብ ሰይጣን ስለምን ጴጥሮስን የሞላው ምንድን ነው? ማነው? አናንያን የሞላው ምንድን ነው? ሰይጣን። ይሄን ክፉ ሐሳብ ሰይጣን ስለምን ሞላብን? ቃል በቃል ነው የሚለው። አያችሁ ምንድን ነው የምንሞላው የምላችሁ? በምንሄድባት በማንኛውም ስፍራ ላይ ሊሞላን ያሰፈሰፈ መንፈስ አለ። ከክብር ሊያወርደን የሚፈልግ መንፈስ አለ። ስለዚህ የተሞላ ሰው ተሞልቶ የመጣው ምንጩ ይለየዋል። ኢየሱስ ጌታ ነው። ኢየሱስ ያድናል። ስለዚህ ምንድን ነው ያየው ሲባል ጴጥሮስ ገና አናንያ ሲመጣ በመንፈስ ቅዱስ ተረዳና አንድ ቃል ተናገረ። መንፈስ ቅዱስ ተሞላ ማለት ለምን አለ? እግዚአብሔር መንፈስ ልታታልል ለምን እንደዚህ ሞከርከው? ከዛ ሰይጣን ስለምን አንተ ላይ ሞላብህ? አያችሁ ተሞልቶ ያለ ሰው የእግዚአብሔርን መንፈስና የእግዚአብሔርን ቃል የተሞላ ሰው በሌላ ምንጭ ተሞልቶ የመጣው ሰው የመለየት ጸጋ ይኖራል።
እስኪ ዛሬ በሉ ድገሙና ዛሬ በሉ የእግዚአብሔር መንፈስ በሉ ይሞላኛል በሉ በሌላ በሉ በጨለማ በሉ በዚህ ዓለም በሉ ተሞልቶ የመጣውን በሉ የምለይበትን ጸጋ በሉ ጌታ በሉ ዛሬ በሉ ይሞላኛል በሉ። ኢየሱስ ያድናል። ጌታ ወደ ጸሎት እንገባለን። ኢየሱስ ጌታ ነው። ሃሌሉያ። ኢየሱስ ጌታ ኢየሱስ ያድናል። እስቲ ሁላችሁ በጸሎት መንፈስ እንድትሞሉ ይፈልጋል። ኢየሱስ ጌታ ነው። ሃሌሉያ። ብትችሉ ባትወጡ ደስ ይለኛል። ክብር ለጌታ። ዛሬ ጸጋን ኢምፓርት የሚያደርግ ሰው አለ። ኃይልን የሚቀበል ሰው አለ። ጠላት ደግሞ ያስቀመጠውን አሮጌ ማንነት ደግሞ ሽሮ የሚወጣ ሰው አለ። ኢየሱስ ያድናል። ኢየሱስ ጌታ ነው። ክብር ለጌታ ይሁን። እስኪ ዛሬ በሉ ጌታ ሆይ በሉ ፍቃዴን በሉ ለአንተ በሉ አሳልፌ ሰጥቻለሁ። አንተ